አስተውሉ። ከዚህ በኋላ ወገኖቼ መዓዛው አድርጎ ልቧን ከፈተችለት። እሺ ልዘልህ አለችው፣ ፈቀደችለት። በርከክ ስትል እንደ ነፋስ፣ እንደ ውሃ፣ እንደ ቅባት፣ እንደ ዘይት በሰውነቷ ገባ። አዳምን ለማሰናከል ሞቼ ነው ቆሜ እሱ ኢየሩሳሌም ሰማያዊትን የሚወርሳት ብሎ ጥሏት የሄዳትን ዓለም እንደገና አዳም አይገባም እዛ ብሎ ዝቶ የእናቴ ልጅ መልኳ ውብ ነበር። አስቀያሚ መልኩን በሷ ውበት ሸፍኖ ግማቱን ጥምባቱን ዲያብሎስ ማለት እኮ ግም ጥምብ ብስብስ ማለት ነው። ዲያብሎስ ማለት የቀደመ ስሙ ሳጥናኤል፣ የስልጡኖች ስልጡን፣ የአዋቂዎች አዋቂ፣ የብልሆች ብልህ፣ አሃዜ መንጦላይት ኢሳይያስ 15 ምዕራፍ አሃዜ መንጦላይት አቅራቤ ስብሐት፣ ይህ ቀረህ የማይባል ውብ አይጎድ ውብ አድርጎ ፈጠረው። የቀደመው ኮከብ ከመላእክት በላይ አለቃ አድርጎ አስቀመጠው። የጌታን መጋረጃ ያዥ፣ ያን የብርሃን ያን እሳት መጋረጃ እናቴ ልጅ ምስጋና አቅራቢ የነበረ እኔ ፈጣሪ ነኝ ብሎ መላእክትን ስገዱ ብሎ ወደዚህ ዓለም የተጣለ ጠላት አዳምን ከገነት ለማስወጣት ባቀደው ዕቅድ 7 ዓመት ደይጠንቶ በአንድ ሱባኤ ተሳካለት። ያቺ ትዕቢተኛ በመልኳ የታበች ይላኝላችሁ፣ ዛሬም በመልክ የምትታበዩ በገንዘባችሁ በጉልበታችሁ በምን የምትታበዩ ሰዎች ትዕቢት አይወድም እግዚአብሔር ይላኝላችሁ። በመልኳ ትታበይ፣ ሌላውን ፍጥረት ናቀች፣ ብቻዋን መጣች። ሌላው ሁለት እየሆነ ሲመጣ በትዕቢቷ አገኛት ዲያብሎስ። ሰውነቷን ሰውነት፣ አካሏን አካል፣ ውበቷን ውበቱ አድርጎ መዓዛዋን መዓዛ አድርጎ ያን ጥምባቱን ሸፍኖ ሳጥናኤል እናንተ ዛሬ ስሙ ብዙ ነው። ዲያብሎስ፣ ሰይጣን፣ መስተዛርር፣ አጋንንት፣ እናንተ ክፉ መንፈስ፣ ሐሰተኛ፣ የሐሰት አባት፣ ቀይ ዘንዶ፣ የወደቀው ኮከብ፣ የዘመናችን ጠንቋዮች፣ ሟርተኞች፣ ጋኔን ሳቢ ምትሃተኞች፣ በመርካቶ ዘይትና መቁጠሪያ ህዝቡን የሚጫወቱበት ጨካኞች ስም አውጥተውለታል። ቡዳ፣ ልክፍት፣ መተት፣ ዛር፣ አዳልሞቴ፣ ብራለንጋ፣ ወሰንገፊ፣ ጠቋር፣ ጅግላሌ፣ አዶ ከብሬ ስንቱን ልጥራው? መጽሐፍ ገላጭ ዛሬ ኮከብ ቆጣሪ የለም። ዛሬ የበቁ አባት የበከታ አጋንንት ሁሉ የበቁ አባት ከበረሃ የመጡ አባት ባዳው መንከራተት ደጁ ያለውን ጠበል እየረገጠ ይንከራተታል። አዲስ ጠበል ፈለቀ። ውሃው ነው አዲስ፣ ካህኑ ነው አዲስ፣ ጸሎቱ ነው አዲስ፣ ምኑ ነው አዲስ። ውሃ ይፈራ ሰይጣን ውሃ ውስጥ ይኖራል። ንስሐ ካልገቡ ተንጨፍጨፍ ይግብና እያለ ያሾፋል። እዛ ዳርቁ ግቢና ተንጨፍጨፍ ጉድ። መጀመሪያ ንስሐ ግቡ፣ የተጣላችሁትን ታረቁ። እደጃችሁ ባሉ ካህናት፣ በንጹሐን ጳጳሳት በተሾሙ ታቦቱን በሚዳስሱ ካህናት የትም ቢሄዱ ሥላሴ ደጃችሁ ያለውን ጠበል ተጠቀሙ። አውሬ እንዳይበላችሁ እሳት ከሰማይ እስከ ማውረድ የሚደርስ ሙት የሚያስነሳ ለምጽ የሚያነጹ እንዲያውም ተደርጎ የማይታወቅ ተአምር የሚያደርጉ ይመጣሉ። ስልጣን ሰጥቷቸዋል። እንዳትስቱ፣ ተአምር እንዳትከተሉ። እዚህ ቦታ ተአምር ተሰራ ብለህ አትንጋጋ፣ ገደል እንዳይጨምርህ ስልጣን ሰጥቷቸዋል። ሙት እስከ ማንሳት እንዲያውም ተደርጎ የማይታወቅ ተአምር እንዲሰሩ እንዳይበጥራችሁ። ብጣሪ ሆናችሁ እንክርዳድ ሲናር ሆናችሁ እንዳትገኙ። ደጃችሁ ያለውን ጠበል ተጠቀሙ። ስሙ ብዙ ነው። ያ ሳጥናኤል ተሳካለት። ያችን ትዕቢተኛ አገኘ። መልኳን መልክ ውበቷን ውበት አድርጎ ገነት ገባጇን እጅ አድርጎ አዳም ጸሎት ላይ ነበር። አዳም አንተ የምድርና የሰማይ ንጉሥ ሰላም ላንተ ይሁን አለው። አስተዋለ። የወረወረውን አደመጠ። አባቶቻችን እህልን አላምጦ ነገርን አድምጦ አደመጠው። የሰማይ ንጉሥ አይደለሁም? የምድርና የሰማይ ንጉሥማ ልዑል እግዚአብሔር ነው አለው። ደነገጠ። ለውዳሴ ከንቱ አልተመቸውም። ሰማይ አወጣው። አንተ የሰማይ ንጉሥ አለው። አይገርምም? በውዳሴ ከንቱ ዛሬም በውዳሴ ከንቱ ልቦናቸውን የከፉ ሰዎች ውዳሴ ከንቱ የጣለው ይላሉ አባቴ። ጥርስ የጣለው እናቴ ልጅ መልካም እየተነጋገሩ አፈር ልሁን እያሉ እናቴ ልጅ ስንቱን አፈር አድርገውታል።
ለውዳሴ ከንቱ ልባችሁ አይቀበጥ። ቆንጆ ነህ ቢሉህ ፈራሽ ነው፣ በስባሽ ነው። የሰው ውበቱ ምግባሩ እንጂ የአፍንጫ መገተር የጠጉር ላውጫ መሆን አይደለም። የሰው ውበቱ ምግባሩ። አንድ ዘፈን አለ። አንድ አፍታ እዚህ ሰፈር ጠጅ ቤት አለ ልውሰዳችሁ። እኔ ሰፈር ያለው ጠጅ ቤት አንዱ ገደል ግቡ ነው፣ አንዱ ጥራይ ሞት ነው፣ አንዱ አህያ ፈጅ ነው። ምን እያለ ይዘፍናል አዝማሪው? አፍንጫ ቢከተር እንደ በር እንጨት ጨርሷታ። ታውቁት የለም በደም ይበልጡሻል እነማ አንድ መጫጣችኋል። ጎራዲት ቤቷ ቁጭ ብላ እንዝርትና ደጋኑን እግዚአብሔር ያጥናው። ኧረ ስለ ወላዲተ አምላክ ፍተሩ ባካችሁ እናቶች። እንዝርትና ደጋኑ ከእናቶቻችን ጋር ተቀበረን ከሞቱ እናቶቻችን ጋር ምን አለ 10 ሆናችሁ ፈትላችሁ እንደው አንድ ሸማኔ ብትቀጥሩ እንደው ጋቢ ስንት ሆነ ዘንድሮ? እናቴ ልጅ አይኖርበትም። እንዝርትና ደጋኗን ይዛ ወይ ስትፈትል ወይ ስትጋግር ወይ ስትሰፋ ስትጠልፍ ጥፍርና ጠጉር አገር ያበለጽጋል። ጥፍራም ማለት እኮ በአባቶቻችን ባለጌ ስድ ቀጨኔ ማለት ነው። ዛሬ አንሶላና ፍራሹን እግዚአብሔር ያጥናው። የፍየል ቀንድ ይመስላል ሰደበን እንዳትሉ እናቴ ልጅ። አገር ያበለጽግ። እጃችሁን በስራ አታሳድጉትም። አባቴ ተክለ ሃይማኖት ከወይነ ሰዓት ደርሷል። አንድም እጀው ከስራ የተነሳ ደድሯል። እጁ ፈሙን ዝቆቴ ነበር አይፈጀውም። አባታችን አቡነ ተክለ ሃይማኖት ስሩበት፣ እጃችሁን አትጠየቁ። እናቴ ልጅ ዛሬ ከመለስለሱ የተነሳ ኪስ ገብቶ ሞባይሉን ይዞ ሲሄድ ጨካኝ እናቴ ልጅ ስንቱን ሲያስለቅሱ ሌብነት ስራ ነው የተባለበት ዘመን ላይ ደርሶናል። አያፍሩም። ኪሳችን ሲገቡ እኛ እናፍር ጀመረ። ዛሬ እግዚአብሔር ያጥናሽ። ስለዚህ ወገኖቼ እናቴ ልጅ ጎማዳ ስትፈስል ትታጫለች። እናቶቻችን ሲፈትሉ ሲጠልፉ ነበር የሚታጩት። እመቤታችን እኮ ስትፈትል እናቴ ልጅ ውሃ ስትቀዳ ነው ትጸንስ ያላት። ገናናው መልአክ ቅዱስ ገብርኤል ስራ የሚሰራ ሰው ይወዳል መድኃኔዓለም። ስራ ስሩ፣ የሰው ውበቱ ምግባሩ ለሚለው ነው ጎማዴትን ያመጣሁት። ስራ ስሩ ወገኖች፣ የሚሰራ ሰው ይወዳል መድኃኔዓለም። ወደ ነገሬ ልመለስ። ከዚያ ለውዳሴ ከንቱ አልሰጠውም፣ ዘጋበት ልቡን። ወደ ሔዋን ሲሄድ እግሯን አፋትላ እጇን አጣምራ ቁጭ ብላ በስተጀርባ አንቺ ምድር ላይ ሰማይ ንግሥቱ ሰላም ላንቺ ይሁን አላት። በደግ አለች። አቤት ገነት እንዴት ይሸታላል! አደራረበባት። ዛሬ መናፍቅ ጥቅስ እንደሚያደራርብ አዎ ይሸታል አለችው። ሌላ መልስ አልሰጠችው። አዳም ጸሎቱን ጨርሶ እየመጣ ነው። እሱ ሲጸልይ እሷ እግሯን አፋትላ ተቀምጣለች። በስተኋላዋ መጣ። ብድግ አለች። አዎ ይሸታል። ይሄ ሁሉ ትበላላችሁ? አንበላም። ለምን? ትእዛዝ ሰጥቶናል። ምን ብሎ? ዕፀ በለስን ብትበሉ ትሞታለህ፣ ዓይኖችህ ይከፈታሉ፣ ራቁትህን ትሆናለህ፣ ክፉና ደግን ትለያለህ ብሎናል። እንዴ ራቁትማ አትሆኑ፣ ሞትን አትሞቱም፣ ነገር ግን ክፉና ደጉን ትለያላችሁ። ደብለቅ እውነቷን እንደ እግዚአብሔር ትሆናላችሁ ብትበሉት አላቸው። ሹመትን አመጣ፣ መብልን አብሮ አመጣ። ዛሬም እናቴ ልጅ በሹመትና በመብል ነው ዓለም የሚናጎደው እርስ በርሱ። እንደ እግዚአብሔር እንሆናለን። አዎ አዳም ሲመጣ ወዲያውኑ ወደ ፍሬዋ ስትመለከት ብሩህ ሆኖ ታያት። ዘላ 2 ፍሬ ቀጥፋ አንዱን በግራ እጁ ይዛ ወዲያውኑ ጎርሳ አጠገቧ ሲደርስ ጎረሰች። ወዲያውኑ አንድ ጊዜ ብሉት አላቸው። ለአዳም ሰጠችው። ቀድማ ጎርሳለች። ማዕከላዊ አስተዳዳሪ ናት። ምንም አልተናገረም። አብሮ ጎረሰ። ወዲያውኑ እሷ ስትውጣው የእናቴ ልጅ እላዋ ላይ የነበረ ክብር እንደ ደመና ዛሬ በወደ ልጋዝ እናቴ ልጅ ተጭኖ ደመናው ከተራራ ወደ ተራራ እንዲሄድ ያለበሳቸው የብርሃን ልብስ ተገፎ ከላዋ ላይ ሲሄድ ድንግጥ ሲል ወጣለሁ ሲል ይህቺ የአዳም ፍሬ ትባላለች። እዚህ ላይ ቀርታለች። ሁለቱም ራቁታቸውን ቆሙ። እንኳን ጌታ የእናቴ ልጅ የእኛ አባቶች የተናገርነው ከሚጠፋ ምን አሉ? የወለነውን አጥፋ ብለው ረግመዋል። ዋሸን። ጫት የሚበላው የሁሉ ጫት የሚጋዘው ለማን? እዩት። ሌሊቱን ሙሉ መርካቶ ምንድን ነው የሚመስለው ጫቱ? እግዚኦ መሐረነ ክርስቶስ። ማንም ይበላው? ይኸው አጥፋዋላ። ይኸው አእምሮ ያለው ጫት ይበላል። አእምሮ ያለው መጠጥ ይጠጣል።
እናንተ አእምሮ ያለው ይሰርቃል፣ አእምሮ ያለው ጉቦ ይበላል። ከዚህ በላይ እርግማን አለ? አራጣ ያበድራል አእምሮ ያለው። ፍረዱት። አእምሮ ያለው እግዚአብሔር ሳይሾመው ራሱን ይሾማል። የለም መጽሐፋችን ላይ የሁልቁ 16 ምዕራፍ ራሳቸውን ለሾሙ ወዮላቸው፣ እግዚአብሔር ሳይጠራቸው ራሳቸውን ለጠሩ ወዮላ። ባልተፈጠሩ እንደ ይሁዳ አስተውሉ። ጌታ አይዋሽም። ራቁትን ትሆናለህ፣ በዚያችሁ ሰከንድ ዕርቃነ ሥጋችሁን ቀሩ። ራቁትነት እኮ የሞት ከእግዚአብሔር የመለየት የመጨረሻው ምልክት። ሁለተኛ ኖህ ደስ አለው፣ ወይን ጠጅ ጣለ፣ ጠጣ፣ ራቁቱን ወደቀ። ካመጣ አየና ሄዶ አባታችሁ ወድቋል ብሎ ሳቀ። ስቃር ልብ አያስትም። ሁለቱ ልጆቹ የአባታቸውን ኀፍረት ላለማየት ጋቢውን እንዲህ ወደ ኋላ ይዘው ልብሱን ወደ ኋላ ሄደው እላው ጥለውበት ሽፍን አድርገው የሚገባው ቦታ አስተኙት። አእምሮው ሲመለስ ደህና ሲሆን እነሆ ልጄ ነበርክ ወድቄ አላነሳኸኝም፣ ይባስ ብለህ ስቀብኛል። በል ልጄ ነበር ካደረ ወልደህ ብሎ ልጁ ከነዓንን ረገመበት። ከከነዓናውያን ዘር አትጋቡ ይላል ወንጌላችን። መጽሐፈ ጦቢት ምዕራፍ 4 ዘፍጥረት 28 ኩፋሌ 19 ምዕራፍ በምን ትጽፉት ባዶ እጃችሁን መታችኋል። ልጄ ከከነዓናውያን ወገን እንዳታገባ ልጄ ያዕቆብ። ስራቸው ጸያፍ፣ ስራቸው ዘፈን፣ ስራቸው መዳራት፣ ስራቸው ስካር፣ ስራቸው ጥንቆላ፣ ሟርት፣ ስር መማስ፣ ቅጠል መበጠስ፣ ጋኔን መሳብ፣ ሙታን መሳብ፣ ድግምት፣ ዘፈን። እነኚህ እግዚአብሔር ጠላቶች ስለሆኑ ከእነኚህ አትጋባ። በአባቱ ዕርቃነ ሥጋ መሆን ስቆ ዘፍጥረት 9 ከ21 እስከ 27 አንብቡት። እነሆ ኖህ ልጁን ረገመው። ዛሬ ሆድ ሲብሳችሁ አንጀታችሁን የሚያነዱ ልጆቻችሁን በይ ምን እልሻለሁ፣ ወልደሽ ሔዋ ወልደ ሔዋ ይብላኝላችሁ። ምን ነው ባልፈጠራችሁ እግዚአብሔር። እናት አባት አንጀት ያሳደራችሁ። ሲራክ ምዕራፍ 3 ከቁጥር 1 እስከ 16 የእናት እርግማን ስር መሰረት ይነቅላል፣ የአባት እርግማን በትርጓሜ ያመጣል፣ አጥንት ይሰብራል። እናትም አገር ናት። ባዶ እግሩን ያስተማረውን ሕዝብ እየረገጠ ለሄደ ወዮለት። አይቀናውም ወዮለት። እየረገጣት ለሄደ ቤተ ክርስቲያን እናንት ናት። ቀደምም ተናግሬዋለሁ። እቺን ቤተ መቅደስ የሚደፍሯት ሰዎች አይጠቀሙም። አንዴ ተሐድሶ ይሉናል፣ አንዴ ቅባት ይሉናል፣ አንዴ ምንትስ ይሉናል፣ አንዴ 3 መለኮት፣ አንዴ 9 መለኮት ታጉሮባታል። የአባቶቻችንን ንጹሐን የተዋህዶ ልጆች እንባ እንደ ራሔል እንባ ከሥላሴ ዙፋን ድረስ በወላዲተ አምላክ በእመብርሃን በምትወዳቸው ቅዱሳኖች በአጭር አርጋት አታርዝባት። እስከ መቼ ድረስ? እስከ ማዕዜኑ እግዚኦ ትረሳኒ ለግሙራ፣ እስከ ማዕዜኑ እግዚኦ ትበይት ከዘከብነ 12ኛው መዝሙረ ዳዊት። እስከ መቼ ድረስ ትካዜ ይሆናል? እስከ መቼ ድረስ ፊትህን ትሰውራለህ? እስከ መቼ ድረስ ጠላት በላይ ይጓደላል? እስከ መቼ ድረስ በነፍሴ እመካከራለሁ? እስከ መቼ ድረስ ጠላት በላይ ይጓደላል? አቤቱ አምላኬ ሆይ ስማኝ፣ ጠላት አሸነፍኩት እንዳይል የሚያስጨንቁኝን የብናወጥ ደስ ይላችሁ። ለሞትም እንዳልተኛ ዓይኖቼን አብራ። የረዳኝን እግዚአብሔርን አመሰግነዋለሁ። ለልዑል እግዚአብሔር ስም እዘምራለሁ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። መዝሙር 11 እቺን ቤት የሚያከብሯት ሰዎች ናቸው የሚጠቀሙባት። የእናንተ ልጅ እንኳን የእሱ ቤት የእኔ ቤት ክብር አለው። አስተውሉ። ያዝ የእናንተ ልጅ። ከዚህ በኋላ ወገኖቼ ይታያችሁ፣ ሁለቱም ራቁታቸውን ቀሩ። ወልደ ይሄው በልጅህ ቅበሰው ብሎ ረገመ ልጁን። ራቁትነት ከባድ ነው። ኀፍረቱ ተገልጦ ማየት ከባድ ነው። መጽሐፈ ኩፋሌ ያዙ ጥቅሱን 5 ምዕራፍ ቁጥር 5 እንደ እንስሳ እንደ አራዊት የሰው ልጅ ኀፍረቱን እንዳይገልጽ በሰማይ ጽላት ተጻፈ። በሰማይ ጽላት ተጻፈ ማለት ይህ ቃል ማንም የማይሽረው ዘላለማዊ ቃል ነው። እንደው ጥቅሱን ተውት፣ ጥቅሱ ይቅር። በቤተ ክርስቲያናችን እኮ ስዕሎች መማሪያ ናቸው። የመንፈስ ቅዱስ ጥበብ ነው እኮ ስዕል። የሥላሴን የዘመን ብዛት መናገር ቢያቅታቸው አባቶቻችን በአረጋዊ በሽማግሌ አምሳል ሳሏቸው።
ነቢየ ልዑል ዳንኤል በሰባተኛው ምዕራፍ እነሆ የዙፋን ተዘረጋ፣ የዘመናት ሽማግሌው በዙፋኑ ተቀመጠ። ነቢየ ልዑል ዳንኤል ከዙፋኑ ስር እሳት ይፈልቃል። ይህን አምላክ ነው የምናመልከው። የኢትዮጵያ አምላክ ይሄ ነው። ክብር ምስጋና ለሱ ይሁን። ይህን አምላክ ነው የምናመልከው። ይህ አምላክ ነው የኢትዮጵያ አምላክ። ይህ አምላክ ነው የተዋህዶ ልጆች አምላክ። ይህን አምላክ ቤተ መቅደሱን እንቀልድበት። ምን ልል ፈልጌ ነው ስዕሉን ያመጣሁት? እንደው ሌላው ይቅር፣ ግድግዳ ማጌጫ ነው ስዕሉ። መጥምቀ መለኮት ጌታን ሲያጠምቅ ራቁቱን ነው የተጠመቀው። ዛሬ ራቁት ሲገቡ ጠበሉ ጋር ትንሽ አያፍሩም። ልበሱ ስንል እንዴ አይቻልም። ጌታን ማክበራችን እኛም እናንተን እያፈር ዝም እናደር። አይን ክፉ ነው ይመኛል። አጥማቂው ጠጉሩ እዛታች፣ ጡቱ እዛ ላይ፣ ምኑ እዛታች ሊያጠምቅ ቆሟል። በምኞት ከገደል ከገባ በኋላ ተጠምቃችሁ ትድናላችሁ። ሙሉ ውስጥ ልብስ ከነፓንቱ ዮርዳኖስ የሄዳችሁ ካላችሁ ውቀሱኝ። ሙሉ ቀሚስ እግሩ ድረስ ሁሉም ለብሶ ነው ዮርዳኖስ የሚገቡ። ራቁት መግባት አይቻልም። ለብሳችሁ ተጠበቁ። ያለፈው አለፈ። ሴቶቹ ፓንታችሁ ጭምር ታጥቃችሁ ራቁቱን ቆመ አዳም። ልብ አድርጉ። እሱ ሲጸልይ እሷ እግሯን አፋታላ ተቀምጣለች። እሷን ብትጸልይ ኖሮ ለሰይጣን አንመቻችም ነበር። ጸሎት እኮ ከብዙ ነገር ይጠብቃል። ዛሬም ባሎች ሲጸልዩ የምትተኙ ሴቶች፣ ሴቷ ስትጸልይ የምትተኙ ወንዶች እግዚአብሔር ያጠናችሁ። ያፈርሰዋል በአንዱ ደካማ ጎን ገብቶ። እሷ ቤተ ክርስቲያን ስትወጣ ይቀልዳል፣ እሱ እዛ ተጋድሞ። እሱ ቤተ ክርስቲያን ሴት ተጋድማ ትቀልዳለች። ሔዋንን ደካማ ጎን አገኘ፣ በደካማ ጎኑ ገባ። የእግዚአብሔርን ሕግ አስጣሰ፣ በሹመት አታለለ። ዓለም ዛሬም በሹመት ነው እርስ በርሱ የሚናጎደው። ከዚህ በኋላ ሁለቱም ራቁታቸውን ቆሙ፣ ሀፍረታቸውን ሸፍነው። ሁለቱ ሰዎች የሚያጀለ ሁለቱ ሰዎች ተፋፍረው ለመተያየት ባልና ሚስቶቹ ተፋፍረው እርቃነ ስጋቸውን አያፍሩ። እርቃነ ስጋ ዛሬ ሰልፍ ያዙበት ቦታ አይቻልም። እንደገናም ደግሞ በዚህ በምናምን ተለቋል። ራቁታቸውን ሲያስጧቸው እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። አይማሩም እንጂ እርቃነ ስጋ። ፀሐይ ጨለመች፣ ጨረቃ ደም ሆነ፣ ምድር ተናወጠች፣ ተፈረካከሰ፣ ታላቅ ነገር ሆነ። 7 ታምራት ተፈጸሙ። ተፈጥሮ ሸፍነዋለች። መድኃኒዓለም የተሰቀለለት ካለሜዳ አልብሰህ ሳለኝ፣ ራቁቴን አትሳለኝ፣ አንተ በሮም ራቁቴን ትሰቅለኝ። 3ቱ መጻሕፍት አዲሳት ካለሜዳ አልብሶ ሰሎታል ጌታን። ራቁትነት አይቻልም። መጀመሪያ ካህኑ ለመንፈስ ቅዱስ ተመቻችቶ መቆም አለበት። በምኞት ኃጢአት ገደል ከገባ በኋላ ማቴዎስ 5 ቁጥር 27 እና 28 አታመንዝር እንደተባለ ሰምታችኋል። በዓይኑ አይቶ የተመኛትን አመነዘረባት ነው የሚለው። ከተግባር አንድ ነው። ለመንፈስ ቅዱስ ተመቻችቶ መቆም ነው። ምስጢረ ጥምቀትን አንብቡት። ከአሕዛብ ወገን የመጣች ትልቅ ሴት ስትጠመቅ ሕዋሳቷን ሜሮን ሲቀባ የ60 ዓመት ዲያቆናዊት ዓይኑን ትሸፍን። ቅዳሴ ይገባላ መስዋዕቱ እንዲለወጥለት ለመንፈስ ቅዱስ ተመቻችቶ ቅዳሴ እንዲገባ። ራቁትነት ከባድ። ተደበቁ ገነት ዛፎች መካከል ጌታ እግዚአብሔር አምላክ የማይዋሻው ጌታ የተናገረውን ፈጸመ። ለመፈጸም መጣ። የእግር ድምፅ እያሰማ አዳም፣ የእግር ድምፅ እያሰማ አዳም፣ አቤት የት ነህ ያለኸው? አላዋቂን ሥጋ ለብሼ እመጣለሁ ሲል እዚህ ተደብቄአለሁ። ምን ሆነ ተደበቅ? ራቁቴን ስለሆንኩ ፈራሁ። ኧረ ራቁትነት ያስፈራል። ትንሽ አያፍሩም እኮ አሁንማ። ጭራሽ አለባካችሁ ልበሱ። እንዴት ተደርጎ ወንዱ ራሱ ምን ማለት ነው? እንደዚህ ወለበል እንደ ጉድ ኩፋሌ 5 ምዕራፍ የናቸው ዘጸአት 20 ቁጥር 26 በእግዚአብሔር ቤተ መቅደስ ኀፍረትህ እንዳይገለጥ። እናንተ ልጅ እናንብበው መጽሐፍ። አህያ ሰዓት ተጭና ብትሄድ አይጠቅማትም። አንብቦ ንገሩን። ከዚህ በኋላ ወደ ነገሬ ልመለስ። ራቁቴን ስለሆንኩ ተደበኩ። አትብላ ያልኩህን በላህ። አያውቅም? ያውቃል። በላሁ። ሔዋን አበላች። ወጡ ሁለቱ። የቆምክባት መሬት የተረገመይቱ እሾህ አሜከላ መራራ ይብቀልባት። አርሰህ ቆፍረህ ወጥተህ ወርደህ
ትበላለህ፣ ሰልጥንባት፣ ተፈላሰፍባት፣ ውጣ ውረድባት፣ ትሞታለህ። አንቺም ትእዛዜን አፍርሰሻልና ስልጣንሽ ፈቃድሽ የባልሽ ይሁን። ምጥሽን ጋርሽን መከራሽን እርሺው፣ ከባልሽ ጉያ ተመለሽ። በልጅ ተስፋ ተረስቶ እንደገና ይወለዳል። አምጠው ምጡ ከባድ ነው ለሚያውቁት ለእናቶቻችን። ዛሬ እንኳን የሚወለደው በመላጭ ነው። አይጉድ ገና ምጡ ሲመጣ ሃሎ አቤት ቶሎ ቀይ መስቀልቷል ካች ይዞ ውስጡ አልጋ ላይ ጣል ሰንደቅ በልጭ ሲል ሲያይ መላጭ ነው የሚያየው ልጁ። የተወለደው ምላጭ ወንድሙን ወገኑን ቤተሰቡን የሚላጭ አገሩን የሚላጭ መጨረሻው ምላጭ። ሴት የወለዳችሁ ልጄን ከስለት አውጣልኝ ብላችሁ ጸልዩ። እንደ ድንግል ማርያምን እማዋይሽ ወላላ ፈጥኖ ደራሿ እመቤቴ ማርያም 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 ወለድ እመቤቴ ወዲያው ነው እንኳን ማርያም አለችሽ ይባል ነበር። ተጠቅማችሁባታል እናቶቼ። እማዋይሽን የብርሃኔን እናት ተጠቅማችሁባታል። አሁንም ተጠቀሙባት እናንተ። ይብላኝለት ያልታደልኩም በሉት በደንብ ገባታል። ምንም ያልተማራችሁ እናቶች ጭንቃ ማላጇ ፈጥና የደረሰችላችሁ ፈጥኖ ደራሿ እማዋይሽ ብዙ ነሽ ሙሉ እመቤት ጸጋን የተመላሽ ኋላ ቅዱስ ገብርኤል ሙሉ እመቤት አቤት እንዴት ታምራላችሁ! የብርሃኔ እናት እስቲ ነይልኝ ጨልሞብኛል። ለስንቶቻችን አበራችልን። ክብር ይግባሽ እናቴ እመቤት። ለስንቶቻችን አበራች ታብራልን። አሁንም ብርሃኗን የኢትዮጵያ እናት መመኪያችን ብርሃኗን ታብራልን። ጨለማውን ገፋ ትጣልልን። እኔ እመቤት ወላዲተ አምላክ ከዚህ በኋላ እነሆ በጣር በጋር አምጠሽ ውለሽ። መሬት ተዘርቶ ነው የሚበቅልባት፣ ማህፀንም ተዘርቶ ነው የሚበቅልበት። ምድር የተረገመች ትሆን እሾህ አሜከላ ይበቅልበት አለ። እግረ መንገዱን ማህፀኑን ረገመ። ቃየል ተወለደ ከማህፀኗ። የመጀመሪያው ጦርነት በ6 ሰው የተጀመረ ወንድሙን አቤልን ገደለው። ማህፀኗ መራራን እሾህን አበቀል። ሌላው መራራ ሲጨሱ እንቅልፍ የሚነሱ ሲበሉ እንቅልፍ የሚነሱ ሲጠጡ የሚያሰክሩ ሲጠበሉ የሚያሰክሩ እነዚህ እጽዋት በምድር ላይ ተፈጥረውባታል። ይህች ምድር ተረገመች። ከዚህ በኋላ አዳም በሱራፊ መልአክ ከገነት ተባሮ ወጣ። ገነት ተዘጋ። አይዋሽም ጌታ። በዚህ ወንጌል ውስጥ ውሸት የለም። ቃሉን አድርጉ። አሁን ለመጣችሁት ቃሉን ተናጋሪው ቃሉን የመፈጸመ ኃይል አለው። 1 2 ቃሉ ራሱ በራሱ የሚፈጸም ኃይል አለው። ይሄ እግዚአብሔር ቸር ነው። እንደው ክፉ አታርጉት የምንላት ነገር ገደል እንዳይከተል ንስሐ እግዚአብሔር ውሃ ተዋረዱ። በዲያብሎስ እጅ ወደቁ። 5500 ዘመን መከራውን ሊነግረው ጌታ 100 ዓመት ካለቀሰ በኋላ ፍጠረኝ ሳይለኝ ፈጥሬው እነሆ ፍጠረኝ ሳይለኝ ፈጥሬው ብሎ አዘነልን። ለእኛም ይዘንልን መድኃኔዓለም ክርስቶስ በ100 ዓመቱ አዳም መጋቢት 29 ቀን እነሆ ከልጅ ልጅ ተወልጄ በ5 ቀን ተኩል አድንሃለሁ ብሎ ዕለተ እሁድ ዓለምን በፈጠረባት ዕለተ እሁድ ተስፋውን ሰጠው። አዳም እሁድ፣ ሰኞ፣ ማክሰኞ፣ ሐሙስ 5ኛው ቀን ያልቃል፣ ዓርብ 6 ሰዓት ይመጣል ብሎ በዲያብሎስ እጅ የወደቀ አዳም ረሃብ የማይስማማው ነበረ። በፊት ረሃብን አየ፣ ጥምን አየ፣ ብርድን አየ። ለቅዱስ ገብርኤል እንዲህ ሆንኩልህ፣ ራበኝ፣ ጠማኝ፣ በረደኝ፣ ተንገበገብኩ ብሎ አለቀሰ። ለቅዱስ ገብርኤል ለፈጣሪህ እነግርለታለሁ ብሎ 7 ቢሉ 12 ዋሻ የገነት አዕዋፍ ሞልተውለታል። ለእኛም እንዲህ ይራራልን መድኃኔዓለም ክርስቶስ። እንደ ስደት አስቀያም የለም። እጁን ዘርግቶ ዕፀ በለስን በልቶ ትእዛዙን አፍርሶ ስደትን አመጣብን። አሁን ሰጠው በራሱ አቆጣጠር 5 ቀን ያለውን ቆጥሮ ዓርብ 6 ሰዓት እየጠበቀ እንባ ሲበዛ ፊት ያንጣጣል፣ ቅንድብ ይመልጣል።
እንዳነባ እንዳለቀሰ 6 ሰዓት ዓርብ እንደጠበቀ በ930 ዓመቱ አርፏል። ሔዋን 1000 ዓመት ሞልታለች። ጌታ በቃሉ አይዋሽም። በማልቀሱ ንስሐ በመግባቱ ይህን ተስፋ ሰጠው። 5 ቀን ተኩል ያለው በጌታ ዘንድ 1 ቀን በምድር 1000 ዓመት ነው። 5ቱ ቀን 5000 ዓመት ተኩል ያለው 500 ዘመን 500 ዘመን በ5500 ዘመን ከልጅ ልጅ ተወልጅ ያለው ያን ተስፋ ሰጠው። ያቺ የልጅ ልጁ የዓለም ከመፈጠሩ በፊት በሥላሴ ሕሊና የኖረች እመቤታችን ድንግል ማርያም ክብር ይግባትና በሥላሴ ሕሊና ኖራለች። የታደለች የኛ እመቤት። ከዚያ በኋላ ከኢየሩሳሌም ሰማያዊት ሳጥናኤል ለቆ ከወጣ በኋላ በኢየሩሳሌም ሰማያዊት ሰሌዳ ድንግል እመቤታችን ተሳለች። መላእክት ሲመጡ ምንድናት እቺ ቆንጆ ብለው ጠየቁት። አዳምን ከነ ኃጢአቱ አሳያቸው። ምንድነው ይሄ ደግሞ አሉ። እባክህ ቶሎ ፍጠራትና እቺን ቆንጆ እንያት። ይሄ ምንድነው አሉት። ይሄን ካልፈጠርኩት እሷን አታገኛትም። በል ቶሎ ፍጠረውና እንያት አሉ። ክብር ይግባት የኛ እመቤት ስሟ የተባረከ ይሁን። ስዕል የሥላሴ ቸርነት ነው። 3 ነገር አለው። አንደኛ የሥላሴን ባህሪ፣ የሥላሴን ጥበብ፣ የሥላሴ ምስጢር ይገለጥበታል። 2 እንማጸንበታለን። 3 ስዕል የሚናገር ወንጌል ነው። ጆሮ የማይሰማ አንደበቱ የማይናገር ተቸንክሮ ሰዓሊዎቹ ምስጢር ጠብቀው ሲስሉ ከቀኝ ጎኑ ደምና ውሃ ከመሃል እጁ ደሙ ሲፈልቅ ይሄ ዛሬ በፕላስቲክ በነሐስ በወርቅ እያቀለጠው የሚሰሩት ምስልና ስዕል ለዩ። ጣዖት ነው። የማይገነጠል ከሆነ መስቀሉን እንዳትገዙ፣ የሚገነጠል ከሆነ ከላው ገንጠላችሁ ጣሉ። በጀሶ በሲሚንቶ በሽታ የለከፈን ሥላሴ ቤተ ክርስቲያን ላይ ያለ ያ ድንጋይ መልአክ እያስመሰሉ የኮለኮሉት ምስል ስራቸውን ነቅሎ መታሰቢያቸውን ከምድር አጥፍቶ መቃብራቸውን አጥፍቶ ዘራቸውን አጥፍቶ አስቀረ። እግዚአብሔር በቤተ መቅደሱ ነገር ወደ ኋላ አይመለስም። ምስጢር እንዳይበላሽ ስዕልና ምስል ለዩ። በወርቅ ቀልጦ በብር ቀልጦ የቅዱሳን ስዕል አይሳልም። ስዕል አንገት ላይ አይደረግም። ቀብጠናል። ዛሬ ከመቅደስ ወጥቶ እኮ አያውቅም ስዕል በእድሜያችን። ሄዱ እስቲ አራዳ ይጎር ሄዱ ወደ ታላላቅ ገዳማት እስቲ ወደ እነዘጌ ሄዱ እስቲ ወደ ታላላቅ ገዳማት። በመቅደሱ ውስጥ ራሱ በመጋረጃ ነው የሚቀመጠው ስዕሉ። ዛሬ በመጽሐፉ ልባድ ላይ አባቴ ያስተማሩኝ በእጅ አይዳሰስም ስዕል። እስር ነው የጸጋ ስግደት የሚሰግደው፣ አይዳሰስም እጅ። ይህን በድፍረት በስቷል ዛሬ። የመዝሙሩ ማስታወቂያ በያጥሩ ላይ ቅዱስ ጊዮርጊስ ቢራ ላይ ድራፍት ሰሩት፣ ድራፍት ላከባቸው፣ አጠፋው ስሩን ነቅሎ እግዚአብሔር። ድራፍት ላይ ጠርሙሱ ሲሰበር ስዕሉ የትም እየተረገጠ ታላቁ ሰማዕት የኢትዮጵያ ገበዝ ስዕል መቀለጃ አይደለም፣ መማፀኛ ነው። ጠብቁ። በኢየሩሳሌም ሰማያዊት የመጀመሪያው ሰዓሊ አጋዕዝተ ዓለም ሥላሴ ናቸው። ሳላት እመቤታችን ዛሬም መድኃኔዓለም ክርስቶስ በቸርነቱ ፍቅሯን በልቦናችን ራሷን ገጿን ስዕሏን በእኛ አእምሮ በእኛ ልብ ስሎታል። ክብር ምስጋና ይድረሰው የኔ መድኃኔዓለም ስሙ የከበረ ይሁን። ችን ቅድስት እመቤት ወላዲተ አምላክ ከዚያ በኋላ ስለ እመቤታችን አዳምን ፈጠረ፣ በሁለቱ አካል ቀረጻት። ከልጅ ልጅ ተወልጄ ሲል ቀረጻት በሁለቱ፣ በማህፀኗ ሳላት። ከገነት ሲወጣ አዳም ሔዋን ብሎ ስም አወጣላት፣ የሕያዋን ሁሉ እናት። ዘፍጥረት 3 ቁጥር 19 እስከ 20 ተሳለች በሔዋን ማህፀን። አያት የአብሶት ኃጢአት እንደማይተላለፍባት እንደ ዕንቁ ስታበራ በማህፀኗ ተስፋውን አያት። ሔዋን አለ የሔዋን ሁሉ እናት፣ ለጊዜው ነቢያት፣ ለጊዜው እነ ዳዊት የታደሉ ነገሥታት። ከዚህ በኋላ በኖህ መርከብ በ3 ክፍል ገለጻት። መቅደስ፣ ቅድስት፣ ቅኔ ማህሌት። ይሄ ምስጢር ለዘላለም ለሚያበላሹ ወዮላቸው፣ ወዮላቸው ለማበላሹት። አይ ጉድ! ቦሌ መድኃኔዓለምን፣ መርካቶ ሚካኤልን፣ ቦሌ ሚካኤልን፣ ቅዱስ ያሬድን መቅደስ የለ ጓዳ መስዋዕት አይለወጥም። ቀጥታ የጉልላቱ መስቀል ህብስቱ የሚቀመጥበት የመንበሩ መሃል ቤት እኩል መገናኘት አለበት። በረሃ ያሉ አባቶች እናንተ ላይ ሊመጣ ነው። አውደ ምሕረት በትቁሙ መምህራን ላይ ሊመጣ ነው። ምስጢር ተበላሽቷል።
በሱ በኩል ወደ ኋላ የለም። ፍዳው እናንተን ይጎበኛል። ለሕዝቡ ለካህናቱ በምታስተምሩበት ንገሩ። ሚስጥር በሚያበላሸው በሚመጣበት ይመጣበታል። ስርዓት ፈርሷል። ጸሎት አላደረገም ያተራምሳችኋል አሉ። ይኸው እንድልሽ ያርመሰምሰው ጀምራል። እግዚኦ ስንል ስንት ዓመት ነው? በኖኅ መርከብ በሦስትነቱ በሷ በድንግል ማርያም አብ ወልድ መንፈስ ቅዱስ ስለመገለጣቸው በሙሴ ጽላት በዚያች በበረሃ በሐመልማሏ እሳቱ ሲንቀለቀል እየገለጸ ሄደ። መጣና ነቢየ ልዑል ኢሳይያስ በሰባተኛው ምዕራፍ እግዚአብሔር ራሱ ምልክት ይሰጣችኋል 7:14 ኢሳይያስ ማስታወሻ ያዛችሁ ጻፉት። እነሆ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ከኛ ጋር ይሁን አሁንም የኔ መድኃኔዓለም 9:6 ኢሳይያስ ሕፃን ተወልዶልናል። በ4 ዓመት አንድ ጊዜ ልደት በ28 የሚከበርበት ምክንያት ሌላ ምክንያት የለም። ታላቁ ምክንያት ይሄ ነው። ኢሳይያስ 9:6 ትንቢቱን የጻፈው ታኅሳስ 28 ኢሳይያስ የተወለደው ግንቦት 28 እነሆ ወንድ ልጅ ተወልዶልናል፣ ሕፃን ተወልዶልናል፣ አለቅነቱ በጫንቃው ላይ ነው። ኃያል አምላክ የዘላለም አባት ክብር ይግባው። በዚህ ምክንያት አባቶቻችን እንደ ሕፃን ተወለደ ብሎ ተናግሮ የለም እንዴ ይከበርለት ብለው ልደት በ4 ዓመት አንድ ጊዜ በ28 ይከበራል ታኅሳስ። ይህን ትንቢት ተናገረ። ሄደና ያችን ድንግል ጊዜው ሲደርስ ባናገረው ትንቢት የማይዋሸው ጌታ ሱባኤው ሲደርስለት ለ5500 ዘመን 15 ዓመት ሲጎለው በኢያቄምና በሐና ማኅፀን ተስላ ስለታቸውን ሰምቶ እግዚአብሔር አምላክ ግንቦት 1 ቀን ነቢዩ እንደተናገረው ንጉሥ ሰሎሞን በሊባኖስ ተራራ ተወለደችልን። ክብር ይግባት እመቤቴ። የሚገርመው ሦስቱ ነገሥታት ኢትዮጵያውያን የዠረደሽት ልጆች የተወለዱት በጎጃም። እነዚህ ነገሥታት አባታቸው ዠረደሽት ማታ ስለ በህዋ ውስጥ እግዚአብሔር ስለፈጠረው ፍጥረት ሲፈላሰፍ በሰሌዳ ኮከብ ተስሎች የኢየሩሳሌም ሰማያዊት ቆንጆ ስዕል አያት፣ ሳለላቸው። ይህ ነገር ሆኖ ባያችሁ ጊዜ ይህን ስዕል አስቀምጡት፣ ሄዳችሁ ንጉሠ ነገሥት ይወለዳል በኢየሩሳሌም ስጦታ ስጡ ብሎ ከአዳም ተረክበውት የነበረውን ዕጣኑን፣ ከርቤውን፣ ወርቁን ይዛችሁ ሄዱለት አለ። በ152 ዓመት ተፈጸመ። ቅዱስ ዑራኤል መጣ በኮከብ መልክ እየታየ እየመራ። ልክ ሕፃኑ የተወለደ ዕለት በቤተልሔም ሰማያት ተከፍተው በሰማያት ታላቅ ምልክት ታየ ብሎታል ዮሐንስም በራእዩ። ራሱ ምልክት ይሰጣችኋል ብሎታል። ታላቅ ምልክት ተታየ። ከምድር እስከ ሰማይ መሰላል ተተከለ። መላእክት ሲወጡ ሲወርዱ በቤተልሔም ንጉሠ ነገሥት መድኃኔዓለም ተወልዶ የብርሃን ድባብ የብርሃን ድንኳን ተተክሎ የብርሃን ነጋሪት እየተጎሰበ ሰውና መላእክት አብረው እየዘመሩ ይሄ ምልክት ሲታይ ሰብአ ሰገል መጥተው በሄሮድስ ሥጋ እነሆ ንጉሥ ሆይ የአይሁድ ንጉሥ የተወለደው ሕፃኑ የት ነው ሲሉት ብትና ለጭንቅላቱ ሮማዊ ነው እንዴ! ኢየሩሳሌም ከተማ ተቀምጦ ካህናቱ ራሳቸው በቤተልሔም መወለዱን አያውቁም። ይብላኝላቸው እዚች ቤተ መቅደስ ተቀምጠው የዚችን የተዋህዶን ምስጢር ያላትን ክብር እንደ ሄሮድስ በዛን ዘመን እንደነበሩ እንደ አይሁድ ካህናት ክብሯን ምስጢሯን ያላትን የድህነት ሀብት ለማያውቁ ወዮላቸው፣ ወዮላቸው። ኢየሩሳሌም ከተማ ተቀምጦ ሀገር እየመራ ካህናቱ አያውቁ። ሰበሰበና እናንተ የት ነው የሚወለዱ አለ። እነዚያን ጋብዞ አለ ሌላ ክፍል ማታለል እንችልበታለን መቼም የትም ላንደርስ በቤተልሔም ይወለዳል ነው የሚሉት አሉ። በሉ አይሆን እናንተ ሰብአ ሰገል ስጦታውን ስጡ፣ እኔም እንድሰግድለት የት እንደሆነ ንገሩኝ አላቸው። ሰጥተው ሄዱ። መልአኩ እንዳትመለሱ ሕፃኑን ሊገለው ይፈልጋልና ሂዱ አላቸው። 2 ዓመት የተጓዙትን መንገድ አምላክነቱን ተረድተው ለልደቱ ያብቃችሁ መድኃኔዓለም። ኧረ አሜን በሉ ሁላችሁ። በልደቱ ይነገራችኋል። ጠቀስ አድርጌው ልለፍ ብዬ ነው። የእናቴ ልጅ ሕፃኑን ሊገለው ይፈልጋል። ሳይገሉ ደም ሳያፈሱ በዘመናችን ያሉ ባለስልጣኖች የአገር መሪዎች ስልጣን አይዙ መጨረሻ ላቸው ላይ ደማቸው ፈሰው ነው የሚሞቱት። ዘፍጥረት 9:6 ደም ያፈሰሰ ደሙ ይፍሰስ፣
እግዚአብሔር ሰውን በመልኩ ፈጥሮታልና ይብላኝላቸው ደም ያፈሰሱ ሰዎች የእናንተ ልጅ ሊገለው ይፈልጋልና ሂዱ አላቸው። 2 ዓመት የተጓዙትን መንገድ በ40 ቀን እግዚአብሔር ያረዘመውን ሰው ሊያሳጥረው አይችልም። እግዚአብሔር ያሳጥረውን ሰው ሊያረዝመው አይችልም። እግዚአብሔር የጣለውን ሰው ሊያነሳው አይችልም። እግዚአብሔር ያነሳውን ማንም ሊጥለው አይችልም። ባካችሁ እግዚአብሔር እንዳይጥለን፣ ባካችሁ እንዳንወድቅ እግዚአብሔር የሚወደውን ስራ እንስራ። ከዚህ በኋላ ሄዱ። ልክ እነሱ እንደሄዱ ገናናው መልአክ መጋቤ ሐዲስ ቅዱስ ገብርኤል መጣ። ክብር ይግባው የኔ ጌታ ፈጣኑ መልአክ፣ የታደለ መልአክ የኔ ቅዱስ ገብርኤል ስለመብርሃን ልለምንህ እስቲ የኔ ጌታ ጌታዬን ስለምነው የለም እንዴ? እስቲ በመድኃኔዓለም ልለምንህ። እንደው ምን ምስራች ነው የምታሰማን? ኧረ እባክህ እስቲ የምስራች አሰማን የኔ ጌታ የኔ ቅዱስ ገብርኤል። እስቲ ደስ የሚል ነገር አሰማን የኔ ቅዱስ ገብርኤል። ስለ ወላዲተ አምላክ ስለ መድኃኔዓለም የኔ ጌታ የኔ ቅዱስ የታደልክ ነህ ለማብሰር አይደለም እንዴ? እስቲ የምስራች አሰማን የኔ ቅዱስ ገብርኤል። እስቲ ቸር ያሰማን። መጣ ዮሴፍ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ ሄሮድስ ሕፃኑን ሊገለው ይፈልጋልና። ርዕሳችን ምንድን ነው የሚለው? በእግዚአብሔር ወደ ተዘጋጀላት ስፍራ ሴቲቱ ወደ በረሃ ሸሸች። እናቱን አስረግጦ ነው የሚናገረው እግዚአብሔር። የሚያሻማ ነገር የለም። በመላእክት የሚናገር በራሱ እንዳንደናበር። በዛ ላይ ሊቃውንት አባቶቻችን አሉ። ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። 70 ሰገል እያሉ ቢናገር ኖሮ ይዘነው እንሂድ ይሉ ነበር። የጌታ ስደቱ ለጊዜው ወደ ግብፅ ነው፣ ወዲያው ወደ ኢትዮጵያ ነው። ወደ ሁለቱ ወደ ኢትዮጵያና ወደ ግብፅ ነው ስደቱ። በ12 ዓመቱ መጥቶ አስተምሮ ሄዷል። ኢትዮጵያ መድኃኔዓለም ክብር ይድረሰው የኔ ጌታ። ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ፊልጶስ ኢትዮጵያውያን ናቸው። ማቴዎስም መጥቶ አስተምሮ ሄዷል። እናት ዛሬ በግብፅ መንበር ማርቆስ ማን ነው ብለህ ብትጠይቀው አይነገርም። ደማቸው ይፈላል። ኢትዮጵያን አይወዷትም። የማይወዳት ስሩ ይነቀል። ምን ነው ዝም አላችሁ? አትወዷትም። ኢትዮጵያ ማለት እግዚአብሔር ማለት ነው። ራሱ ኢትዮጵያ ማለት እግዚአብሔር ማለት። ለዚህ ነው የሚደነግጠው ዓለም። ኢትዮጵያ የሥላሴ ስም ሲጠራ ሰይጣን ባለበት የእናቴ ልጅ በርክርክ ነው የሚለው ባለበት የእናቴ ልጅ። አሁንም ድምስስ ያድርገው መድኃኔዓለም። ከዚህ በኋላ እምዬ ተነሳች፣ ሕፃኑን ይዛ አክስቷ ሰሎሜ የተከተለቻት ወደ በረሃ ጉዞዋን ጀመረች። እናቴ ሄደች። በመጀመሪያ በትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ እነሆ ልጄን ወደ ግብፅ ጠራሁት። አይዋሽም፣ ነግሬያለሁ። አይዋሽም። ኃጢአት ያለባችሁ ንስሐ ሳትገቡ ቸር ነው እንዳትሉ። ቸር ነው ንስሐ ከገባው ይምረኛል በሉ እንጂ መፍቀሬ ኃጢአት አይደለምና። ኃጢአት ያለባችሁ ሰዎች እግዚአብሔር ይሁናችሁ። ነፍስ አባት እያላችሁ ንስሐ ያልገባችሁ ሥጋው ደግሞ ያልተቀበላችሁ ሁለታችሁንም እግዚአብሔር ያጥናችሁ። ነፍስ አባት የሌላችሁ ምን ነው ባልፈጠራችሁ እግዚአብሔር። እንደራሴዎች ናቸው እኮ የልዑል እንደራሴዎች። አይንተ እግዚአብሔር አይኖቼ ይላቸዋል የኔ ጌታ። ካህናት እኮ የልዑል እንደራሴዎች ናቸው። እንደራሴ ማለት ወይም ወኪል ማለት አካል ማለት ነው። እንደራሱ ድውዬ መፈወስ፣ ሙተ ማንሳት፣ ለምጽ ማንሳት፣ ዕውር ማብራት ስልጣን የተሰጣቸው የፈቱት በምድር የተፈታ በሰማይም በምድር ያሰሩት በምድርም በሰማይም የታሰረ እንዲህ ያለ ስልጣን ያላቸውን እየተዉ አዲስ ጠበል ፈልቋላሉ። ዘይ 7 ቀን እዚህም ቦታ በመጨረሻ ላይ አልጋ ላይ ቁጭ ብሎና ያልደረስኩበት ጠበል የለም። እሱ እኮ አይምረኝ ወይ አልሞት ወይ አልድን ወቀሳ መንቀሽቀሽ። እስቲ አንድ አትክልት እዚህ ተተክላለች። ዛሬ እዚህ ጋር፣ ከሳምንት በኋላ ደግሞ እዚህ ጋር፣ ከሳምንት በኋላ ደግሞ እዚህ ጋር፣ ከሳምንት በኋላ እዚህ ጋር ፍሬ ታፈራለች? ንገሩኝ እንጂ ታፈራለች? እዛ ቢሄዱ ሥላሴ፣ ውሃው የሥላሴ፣ ካህናቱን የሾሙ ሥላሴ፣
አይ መርካቶ፣ አይ መርካቶ፣ አይ መርካቶ፣ መስቀሉ ያለው መርካቶ፣ መስቀሉ ያለው ካባው ያለው ሻሹ ያለው መቁጠሪያው ዘይቱ አቡነ መርካቶ እያለው ምን ይጎላቸዋል? ጋሼ ብሩ ካሉ እኮ ብዙ እየተሰራ ነው ያለ። እናቴ ልጅ መርካቶ መነኮሰ፣ መርካቶ ቀሰሰ፣ በዚህ ዓለም ነገሰ፣ በወዲያኛው ዓለም ረከሰ። እዝጌር ያጥራሽ እየሄዳችሁ ወጥመድ ውስጥ ከአጋንንት ቀጠሮ የለም። ከጮኸ ወዲያ ውጣ። የሥላሴ ኃይል ይሰረኝ፣ የፈሰሰ የመድኃኔዓለም ክርስቶስ ደም ያቃጥለኝ፣ የናዝሬቱ ኢየሱስ ክርስቶስ ያብለኝ። ቅዱስ ሚካኤል በሰይፉ፣ ቅዱስ ራኤል በሰይፉ፣ ሰማዕቱ ልዳ ቅዱስ ጊዮርጊስ በጦር ይውጋኝ። ሁለተኛ አልመለስበትም። ሌላ ጣጣ የለም። ከሰይጣን ጋር ቀጠሮ የለም። አስተውሉ። አርፋችሁ ተቀመጡ። በእንደራሴዎቹ በወኪሎቹ ተጠቀሙ። ታቦቱን በሚዳስሱ ልመለስ ወደ ነገሬ። ከዚህ በኋላ የእኛ እናት ጉዞዋን ጀመረች። ሄሮድስ ሰዎቹ እንዳልመጡ አወቀ። ሰራዊት አዘመተ፣ አሳሽ አዘመተ፣ አሳሽ እንቅልፍ አልወስደው አለ። ሕፃኑን ለመግደል ካልገደለ እንቅልፍ አይወስደው። ደም ካላፈሰሱ ዛሬ እንቅልፍ የማይወስዳቸው ሰዎች። እመቤታችን ጉዞዋን ቀጠለች። ልመና ጀመረች። መድኃኔዓለምን ታቅፋ ዓለምን ይመግባል በዚህ፣ ዓለምን ይዳኛል በዚህ፣ ሁሉን ይሰራል። እሱን ታቅፋ እነሆ ውሃ ተጠምተው ተርበው ጎራ ብለው ቢለምኑ እንዳንቺ ያለ ሴት ከልፍኝ ካዳራሽ ይወጣልኝ። ጠባይሽ ባያምር ነው እንጂ ያው ሕፃን ይዘሽ ምን ያደርግልሻል? ክፉ ንግግር ቢኖር ይሰጡታል፣ ባይኖር እግዚአብሔር አለበት ያደርስህ ይሉታል። ምን ነው አላት። እንዲህ ናትና ብላ ልጁን የታቀፈችውን ተቀብላ መሬት ጣለችው። እምዬ አልቅሳ ልታነሳ ኃይሉን ይግለጽ። ሌሎቹም መጡ፣ ጎረቤቱ ሁሉ ተሰበሰቡ። ሁሉም የተባበሩ ጦጣና ዝንጀሮ ሆነው በረሃ ገቡ። ወደ ዱር ሄዱ። እግዚአብሔር የወሰነላቸውን አልተቀምጠው ሲወጡ ጉዟቸውን እንደቀጠሉ ዮሳ የቅዱስ ዮሴፍ ልጅ 4 ወንዶች 3 ሴቶች ልጆች የ7 ልጆች አባት የታደለ ቅዱስ ዮሴፍ እመቤታችን እንዲጠብቅ ማቴዎስ 1 ምዕራፍ አንብቡት። የዘር ሐረጉ አጎቷ ነው። የእናቴ ልጅ እስራኤል ሥጋ ዘመድ ከማግባት ርቀዋል። 1000 ዘመን ተቆጥሯል። በፊት ሕገ እግዚአብሔር ከሚፈማን ነው ከአሕዛብ ተጋብተን ሕጉን ከምናፈርስ ሥጋ ዘመድ እንዳይፈርስ ብለው ያክስት ያጎት ልጅ ያገቡ ነበር። ቀርቷል ያ ነገር ግን 115 ዓመቱ ዕድሜ ጠገብ በንጽሕና ሚስቱ ሞታበት የኖረ አደራ ተሰጥተዋለች። አደራም የተሰጠችው በ3 ነገር አጽንቶ፣ አንደኛ እጮኛ አስመስሎ ለእመቤታችን የተሰጠበት ምክንያት፣ ሁለተኛ በ3 ነገር ተመስክሮለት ነው እመቤታችን አደራ የተሰጠችው። በምን ዘካርያስ እመቤታችን ስለተሰጧት ታኅሳስ 3 ያደርሳችሁ ደግሞ የኔ መድኃኔዓለም ያደርሳችሁ በሰላም የኔ ጌታ። የታኅሳስ በዓታ ይነገራችኋል። 3 ዓመት ሞላት እምዬ ተወልዳ ሰው ሳትለምድ ይህን ዓለም ሳትጣወረው ወስደን እንስጥ ተስለን ወለድን ለወጋ በቃን እንስጣት ብለው ወስደው ሰጡ። በ3 ዓመቱ 12 ዓመት ኖረች። በማኅፀን ያሳደዳት አጋንንት በጸሐፍት ፈሪሳውያን አድሮ መቅደሳችን ታረክሳለች ትውጣልን አሉ። ዘካርያስ ምን ላድርግሽ አላት። ምን አውቃለሁ ላፍላክ ንገርልኝ አለችው። ነገረላት። ወዲያው ቅዱስ ገብርኤል መጣ። የእስራኤል ሽማግሌዎችን ብትር ሰብስብ ከመቅደስ አሳድር ጸሎት እያደረግ ሲጸልይ የዮሴፍ ብትር ደረቋ ብትር አብባ ለምልማ የእናቴ ልጅ የሚገርመው በወርቀ ልምላሜ አጊጣ ፍሬ አፍርታ ተገኘች። ደረቋ 2 ነጭ ርግብ በመታረሱ ላይ አልፋበታለች። ቅዱስ ዮሴፍ እናቱ ቤተ መቅደሱ ዙፋኑ አደራ ልትሰጠው እግዚአብሔር ሲመርጥ፣ 3ኛ ዮሴፍ እነሆ እጮኛ ማርያምን ለመውሰድ አትፍራ የሚል ብትር ምልክት ሰጥቶ ይሄ ምልክት ተገኘ። በል እንካ ጠብቅ ተብሎ ከቤተ መቅደስ ተሰጠችው። መቅደሱን ከቤተ መቅደስ ተረከባት። ቤተ መቅደሱን፣ ቤተ መንግስቱን፣ ዙፋኑን 9 ወር ከ5 ቀን ዓለም ያደረጋትን እመቤታችንን ተቀበላት። እሱ ራሱ የእናቴ ልጅ
ጠይቆ ሽማግሌ ልኮ ላግባ ብሎ አላጫትም። በእግዚአብሔር ነው የተሰጠችው። ከዚህ በኋላ በምን ምክንያት ተሰጠች? አንደኛ መንፈሳዊ ጽንሱን በስጋ ለመሰወር። በዚያን ዘመን ያለ ወንድ አርግዛ የተገኘች ሴት በድንጋይ ትጨፈጨፋለች። ሁለተኛ በእሳት ትቃጠላለች፣ ከውግረትም ከመቃጠልም ለማዳን። ሶስተኛው ብዙ መከራ ይገጥማታል። እድሜ ጠገብ ነው ዮሴፍ። መቼም ይሄ ሽበት ብዙ ታሪክ አለው። መከራን አሳልፎ ክፉንም ደጉንም አሳልፎ ነው። ዛሬ እኮ በምናቅደው ዕቅድ ሽማግሌና አሮጊት ስለሌለበት የጀመርነው ሁሉ ትዳሩ አይጸና። ደግሞ እኮ ወግ ነው እኮ ደግሞ ተምሮ ተሞቶ እንጠናና ይባልልኛል። ይጠናኑና እሁድ ሰርግ ይሰረጋል። እሁድ ሰርግ ያ የንጠናና ውጤት እሁድ ሰርግ የእናቴ ልጅ እንጠናና ሰኞ አጣና እንጠናና ሰኞ አጣና ማክሰኞ ውልቅ። ተምሮ ተሞቷል። እናት አባት ትምህርት ይጠቅማል ብሎ ያስተማር እናት አባት ያጨልሽ እንደሆነ ነውር ነው። ይብላኝላችሁ እናት አባት ሳይመርጥላችሁ የገባችሁ እድሜ ልክህን አልቅስ። መጽሐፈ ሄኖክ ምዕራፍ 2 ተመራርጠው የተጋቡ ኩፋሌንም አንብቡት። ተመራርጠው የተጋቡ ጉዱ አሁንም አልለቀቀን። ጉዳቸው ግብረ ሰዶም፣ ቅንድም መላጨት፣ እንሶስላ መቀባት፣ ንቅሳት መነቀስ፣ የእናትህ ልጅ እግር አልቦ የማይገባ የምንዝር ጌጥ ማጌጥ፣ ጽንስ ማስወረድ፣ ማህፀን መዝጋት። የእነኚህ ተመራርጠው የተጋቡ ሰዎች ጦስ ብላኝላቸው ማህፀናቸውንም ለዘጉ ያልተፈለገ እርግዝና እያሉ ጽንስ ስላስወረዱ አቤት እግዚኦ ደም ያፈሰሰ ደሙ ይፍሰስ። ከተጸነሰባት ሰከንድ ጀምሮ ሙሉ ሰው ነው። ሁሉም በነፍሰ ገዳይ ፍርድ ነው የሚጠበቁት። ንስሐ የእግዚአብሔር ውሃ የታደለ ይታጠብብሽ። ከዚህ በኋላ ዮሴፍ በዚህ ተመርጦ ብዙ መከራ ይጠብቃታልና በዕድሜው መከራውን ከነ መፍትሄው ያውቃል። በዕድሜ ሽማግሌ መከራውን መቀበል ይችሉበታል። የመጣባቸው መከራ እንዴት አሳልፉት? መፍትሄው ምን ነበር? ጠይቁ፣ ሽማግሌ ተቀበሉ። ይሄ ሽበት እኮ ታላቁ ዩኒቨርሲቲ ነው እኮ፣ ታላቁ የቤተ መጻሕፍት እኮ ነው። እዚህ ውስጥ እኮ ታሪክ አለ። እዚህ ውስጥ ሽበቱ ስር እኮ የእናቴ ልጅ የአገር ፍቅር የወገን ፍቅር። ጠይቅ እስቲ ስለ ትዳሩ፣ ስለ አኗኗሩ እንዴት ነው ልጅ ያሳደጉት? ጠይቅ እስቲ ሽበቱ። እዚህ ውስጥ እኮ ትልቅ 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 ነገር አለ ሽበቱ ስር። አለመታደላችን ለማጨት ሲላክ 7 አንዱ ካህን 3ቱ የሸበቱ ሽማግሌዎች፣ 5 ቢሆን 4ቱ የሸበቱ ሽማግሌዎች አንዱ ካህን ለማለት ሆነ ነገር። በዚህ ምክንያት ያ ቅዱስ ዮሴፍ አደራውን ተቀበለ። ቤተ መቅደሱን ካህን ሆኖ ተግቶ በአጭር ታጥቆ ሊያገለግላት እመቤታችንን እግዚአብሔር አምላክ ንጹሐን ካህናት በትጋት እንደሚያገለግሉት በአጭር ታጥቆ ዘንጉን ይዞ እመቤቴን አብረዋ መከራ እንዲቀበል እግዚአብሔር አምላክ ቅዱስ ዮሴፍን ካህን አድርጎ ለቤተ መቅደሱ አገልጋይ መረጠው። ክብር ይግባው መድኃኔዓለም ክርስቶስ። እንዲህ እግዚአብሔር የመረጣቸው ናቸው ቤተ መቅደሱን ሲያገለግሉ ይኖሩት። አሁንም እያገለገሉ ያሉት እግዚአብሔር የመረጣቸው። ለተደባለቁ ወዮላቸው። ያደበላልቀዋል። ሕይወታቸውን የሚገደው አምላክ አይደለም። የኔ ጌታ ታያለህ ምን እንደሚሰሩ ይቀልዱ። ዝም በል አለቀ ሰዓቱ። መሸ እኮ የኔ ነሽ ያዞ እንዳይበላሽ ሽሺ። ያደበላልቀው የለም። ታያለህ ምን እንደሚሰሩ። እንኳን የእሱ ቤት የኔ ቤት አይቀልድበትም። እስከ መቼ ድረስ ታጉረው ይኖራሉ? እስከ መቼ ድረስ ቀልዱባታል ቤቱ። ከዚህ በኋላ ተነሱ፣ በቃችሁ፣ ሂዱ አላቸው። መንገድ እንደቀጠሉ ዮሳ የዮሴፍ ልጅ እየበረረ እየሮጠ መጣ። ማኅሌተ ጽጌው እንደዛ ሲዘምሩ አባቶቻችን ደስታ ይመስላል። እንኳን ካይን ድንጋይ ያስለቅሳል። እመቤታችን የደረሰባት መከራ። እናንተ እዚህ ደርሳችኋል። ለመሆኑ በኢየሩሳሌም ምድር በቤተልሔም ሕፃን በእጇ የታቀፈች እናት አለች። እናንተ እዚህ ናችሁ። የሄሮድስ ሕፃናቱን 144,000 ሕፃናት አስጨፈጨፈ። እስከ 2 ዓመት ያሉትን በጭካኔ ደም እንደ ውሃ ወረደ። እናቶች ጮኹ፣ አለቀሱ። የናቴ ልጅ እሪ አሉ። ይሄ መርገፍ የናቴ ልጅ ወንጌል እኮ ነው። እንዲህ አይደለም ደግሞ አሰራሩ፣ እንዲህ አይደለም የሚሰራው። የአባቶቻቸው ጥሩምባ ናት፣ ቂጧ ጠባብ ነው። ነፋሱ ሲሄድ አድርገዋል።
የእነኛን 144,000 ሕፃናት ደም የ144,000 እናቶችን ጩኸት ያስተምራል። ይሄ መርገፍ የምትፈልጉ አሰራሩን ማስተማር እችላለሁ። ና በእጄ ያለ ሰርቼ ያስቀመጥኩት ለየቤተ ክርስቲያኑ ማሳየው አለጀ መርገፍ ይኑረው። ይሄን የመሰለ መቅደስ ተሰርቷል። አደራ በሕያው እግዚአብሔር አንድ ቦታ ሄድኩ። መቅደሱ ምን አደረጋችሁት ብዬ ጠየኩት። እዛ ታች ነው አለኝ። አትልፋ፣ አይለወጥም መስዋዕቱ። ለምን ትለፋለህ? ህዝቡ ለምን ታለፋለህ? ታዲያ እንደ መሀከል መቅደስ ቅድስት ህዝብ ብዙ አይዝም። አባቶቻችን እንዲህ ብለው አያውቁ። አሁን የኢትዮጵያ ቤተክርስቲያን ህዝብ ቢመጣ አሁን ይሄ መቅደስ ቀርቶ ሙሉ አዲስ አበባ ይዘዋል። አሁን አባቶቻችን ህዝብ ይበዛል ይጠባል ብለው አያውቁም። እነሱ የሚጠይቁት ጥያቄ ሚስጥር ጠብቀናል ወይ? በእውኑ እዚህ ቦታ ላይ መንፈስ ቅዱስ ወርዶ አንተ ከስጋው ደግሞ ትዋሃዳለህ ወይ ብለው ይጠይቃሉ እንጂ ሌላ አይጠይቁም። በኋላ ፕላኔን እንዴት አፈርሳለሁ አለ። ስማንኩ ያንተ ፕላን ይፍረስ የእግዚአብሔር ስርዓት ይፍረስ ብዬ ጠየቅኩት። እግዚአብሔርን እስካሁን መልስ አልሰጠኝም። ታስሮ ቁጭ ብሏል፣ ይዞታል። ያንተ ፍሬ ቢፈርስ ይቀላል። ሌላውን ተው፣ ሙሉን ብታፈርሰው እግዚአብሔር ከሚያውቀው ትእዛዙ ከሚፈርስ ሙሉን ብታፈርሰው ትጎዳለህ። ትእዛዙን ብታፈርስ የትኛው ጉዳት ይጠቅማል? መልስ አልሰጠኝም። እየጠበቅኩ የእናት ልጅ አስተውሉ። እናቱ አባቶቻችን ይሄን መርገፍ የሚሰሩት ምክንያት የ144,000 ሕፃናትን እልቂት ማስታወሻ ነው። ወንጌል ነው፣ እንዲሁ አይደለም። ጉልላቷ ምስጢር አለው፣ መርገፉ ምስጢር አለው። መሶበ ወርቅ ነው እኮ አናቱ ላይ የሚቀመጥ መሶበ ወርቁ እመቤታችን። በመሶበ ወርቁ ባዶ አይቀመጥም ህብስቱ። መድኃኔዓለም አትሮንስ ሲቀመጥ ወንጌል ነው መጀመሪያ ላይ ለሚደረገው ጉባኤ ሲከፈት ወንጌሉ መድኃኔዓለም፣ አትሮንሱ ድንግል ማርያም። ምስጢር የሌለ የለም በቤታችን። ከዚህ በኋላ እነሆ በኢየሩሳሌም ልጅ የታቀፈች አለች። ሁሉም አልቋል ሲላቸው ደነገጠች እመቤታችን። በደረቱ ላይ ቀና አብሎ እንባዋን አብሶ እናቴ ሆይ ያለ ዕለት ዓርብ አልሞትም፣ አይዞሽ አታልቅሽ ብሎ አጽናንቷታል። ወዲያው ዞር ብሎ ዮሴፍ አመጣጤ ጥሩ ነበር። እንደ ቦኸር እንደ አንበሳ እየዘለለ ደረሰባቸው። ሰራዊት በዓለም በትኗል። ከመጠን በላይ ቁጥሩ እንቅልፍ አጣ፣ ያስስ ጀመር። ዘካርያስንም በቤተ መቅደሱ መካከል ገደሉት። ሲወለድ ሳይወለድ በጽንሱ የአባቱን አንደበት የዘጋ ሲወለድ የአባቱን አንደበት የከፈተ ተብሎ የእናንተ ልጅ ተነገረ። ዘካርያስን አሉት። የዘካርያስ ደም እየጮኸ መቼም ዛሬም ደም የሚጮህባቸው ሰዎች ይላቸው። ከዚህ በኋላ የእናንተ ልጅ በዕለተ ምጽአት ስመጣ ዋጋህን እከፍላለሁ፣ እዚችው ተኝተህ ቆያለሁ። ዮሳ እዛው አርፏል። የዮሴፍ ልጅ መንገዱን ቀጠሉ። ሲሄዱ መንገድ ላይ ወንበዴዎች አገኟት። የእኛም ቤት ልብሷን ገፈፉ፣ ወሰዱ። ሄድ ብለው ይነጋገራሉ። ልጄን ሊገሉብኝ ነው፣ የዘረፈ አዮኛ ላይ ብሎ ይሄዳል እንጂ እንዴት ቆመው ይነጋገራሉ ብላ መረር ብላ ስታለቅስ አሁንም ቀና ብለው እንባዋን አብሰው እናቴ ሆይ እነዚህ ሁለቱ ዕለተ ዓርብ ከኔ ጋር ይሰቀላሉ፣ አንዱ የኔ ነው፣ አንዱ የዲያብሎስ ነው፣ አይዞሽ አልሞትም አላት። ወዲያውኑ ተመልሰው መጡ፣ ልብሷን መለሱላት። ለካ ይከራከር የነበረው ጥጦስ እባክህ ሕፃኑም አሳዘነኝ፣ አይቼዋለሁ ግብፅን 2 ጊዜ፣ የእናቴ ልጅ አያድርስ እዚያ ውስጥ ሰው መኖሩ። እግዚኦ መሐረነ ክርስቶስ፣ አይኔን እንዴት ልግለጠው? እንዴት ልልበሰው ልብሱ? አሸዋ በዛ ላይ ብልጭ ይላል። ለካ ሁሉ መነጽር የሚያደርገው ቅንጦት መስሎኛል። አልሰሜ ግባ በለው አለ። አልሰሜን ግባ በለው። እንዲህ አይታችሁ አሸዋውን ያበለጭ ቀና ስትሉ አይናችሁ ላይ የሚበር ነገር አለ። ያለ መነጽር መኖር አይቻልም። እዛ በረሃ ነው የነደረች እምዬ። ለካ አሳዘነች፣ ሕፃኑም አሳዘነኝ። እባክች ሴት አትዘንብን እንመልስላት እያለ ሲሟገት በባተራ ታዛለህ አለው። ውሰድ እስካሁን ያለውንም ከዚህ በኋላ ያለውን ውሰድ እባክሽ ይበለኝ አለው። እሺ ተከራክሮ ልብሷን አስመለሰ። 2 ወንበዴዎች የዲያብሎስ ምሳሌ ተከራክሮ ማስመለሱ። የእናቴ ልጅ አባቶቻችን ነቢያት፣ ቅዱሳን እና አብርሃም ሁሉ አልቅሰው ንስሐ ገብተው ጌታን ለምነው ተከራክረው እነሆ ልመናችንን ሰምቶ ልብሱ መመለሱ የሰው ልጆች ያ የተገፈፈው በዲያብሎስ የጸጋ ልብስ የመመለሱ ጊዜ መድረሱን ለማብሰር ልብሷን መለሰላት። ከዚያ በኋላ ልብሷን መልሰው እናቴ ሆይ ፈቃድሽ ይሁንልኝ፣ ይህች እንዳገት ላውጣሽ ልታቀፈው አላት። ሰጠችው።
አዘነላት፣ ራራላት። ያ ወንበዴ ያ ነፍሰ ገዳይ እናቴ ልጅ እንካልችን ታቀፈው። መርኮዝ ያለ በዛ በበረሃ እየተቃጠለ ሲል መርኮዝ ሲላት ሰይፉ በጥልጥል ብላ ስብርብርባ ብሎ ፈሰሰ። ወርቅ ላበደረ ጠጠር በምን ሊዘርፍ ነው? በምን ላስፈራራ ነው ብሎ አዘነ። ቀና ብሎ መልሰው አለው። ሲመልሰው እንደ ቀድሞ ሆነ። ቀና ብሎ አሁንም ወጥቶ ሳንተ ተቀድሞ ለአዳም አቡከ በወያ ውስጥ ገነት ከአባትህ ከአዳም ቀብተህ ገነት ትገባለህ፣ ዕለተ ዓርብ ከኔ ጋር ትሞታለህ አለው። ይህ ከደቂቀ ነቢያት ወገን ነው አለ። ሳቀበት። ያ በግራው የተሰቀለ አንተን ወንበዴውን ገነት ትገባለህ አለ ብሎ አፊዞበታል። ዛሬም እያፌዝን ገደል ለምንገባው ይሁን ስናፌዝ ቀኑ ሄደ። ከዚህ በኋላ ሰይፉን መመለሱ ጌታ ሰው እንዲገልበት እንዲዘርፍበት ወዶ ነው አይደለም። አምላክነቱን ገለጸለት፣ አመነ። ከዚያ በኋላ እምዬ ገባች ግብፅ በረሃ፣ ሰራዊቱን አዘመተ። ራዕየ ዮሐንስ ላይ 12 ላይ ምን ይላል? በሰማያት ምልክት ታየ። ቅድም ነግሬያችኋለሁ። ሰማያት ተከፍተው መላእክት ሲወጡ ሲወርዱ፣ እነሆ ፀሐይን ተጎናጽፋ እነሆ 12 ከዋክብት ሆነላት። ጨረቃን ተጫምታ አለ። ጨረቃ ያለው ነቢያትን በነቢያት ትንቢት ላይ የመጣች ስለሆነ ድንግልናዋን በቅዱስ በነቢየ ልዑል ሕዝቅኤል በ44ኛው ምዕራፍ ድንግልናዋ በትንቢቱ የታጠረ የተቀጠረ ማንም ሊከፍተው አይችልም። አንድ እግዚአብሔር ገብቶበታልና እንደተዘጋ ይኖራል ብሎ ትንቢቱን የተናገረለት አሁንም በነቢያት ትንቢት በተነገረላት ነው ያለችው። አሁን በአልባሰ ወርቅ ጽፍቶ ህብርት ነቢየ ልዑል ዳዊት በንጉሡ ቀይ ወርቅ ልብስ ለብሳ ተሸፋፍና ተጎናጽፋ ትቆማለች እንዳለው አሁንም በልጇ ቀኝ ቆማ እየማለደች ነው። ኢየሩሳሌም አልተከፈተችም፣ ዙፋኑን አልተረከበችም። ይህ ዓለም አልፎ ዙፋኑን ስትረከብ፣ ይህ ዓለም አልፎ ኢየሩሳሌም ሰማያዊ ስትከፈት ለዛ ያበቃን እኛን ይዛ ያኔ ዙፋኗን ስትቀመጥ ሁሉ ነገር ያበቃል። ስለዚህ እናቴ ልጅ በተነገረላት ትንቢት ጨረቃን ተጫምታ ነቢያት በተናገሩት ትንቢት ጨረቃ ያለው አንድም መጥምቀ መለኮት ዮሐንስን በእናቱ ማኅፀን ሰግዶላታልና እናቴ አስተውሉ። ከዚህ በኋላ ወረድ ብሎ እነሆ 12 ከዋክብት የሆነላት በራሷ ላይ 12 ከዋክብት ያለው 12ቱ ነገደ እስራኤል፣ ከ12ቱ ነገደ እስራኤል 12ቱ ሐዋርያት እነሱ ልዕልናዋን ቅድስናዋን ይኸው በአሁንም ባሉ አባቶቻችን ተናግረዋልና በ12ቱ ሰዓተ መዓልት በ12ቱ ሰዓተ ሌሊት በ12ቱ ሐዋርያት በተማሩት ትምህርት ልዕልናዋን ሲናገሩ መኖራቸውን መናገር ነው። ከዚህ በኋላ ያቺ ሴት አርግዛ ነበር፣ ምታይዛ ነበር። ልትወልድ ቀርባ ሳለ ያ ቀይ ዘንዶ ከፊቷ ቆመ አለ። ቀይ ዘንዶ ያለው ሄሮድስ እመቤታችን ምጥ የለባትም ታምጥ ነበር አለ። ምጥ ያለው እስከዚያች እመቤታችን እስከምትወልድ ድረስ የነበሩ ሴቶች ወንድ ሲወለድ 40 ቀን አምጣ ሲሞት 40 ቀን አምጦ ወንድ፣ ሴት ስትወለድ 40 ቀን አምጣ ሴት ስትሞት 40 ቀን አጥራ ነበር። ጌታን ከወለደች በኋላ ይህ ሁሉ መከራ ቀርቷል። ምስጋና ይድረሰው። ያንን መናገር እንጂ በእመቤታችን ምጥ የለባትም። እፊቷ ቆመ ሕፃኑ ሊበላ ያ ቀይ ዘንዶ። ሄሮድስ ቀይ ዘንዶ የተባለ ለምን ቀይ አለው? የተፈጠሩት መላእክት ከእሳት ነበር። ከእሳት የተፈጠረ መሆኑን ለመናገር ቀይ አለው። አንድም ደም ማፍሰስ የዲያብሎስ ሥራ ነውና የመጀመሪያውን በ6 ቀን የተጀመረውን ጦርነት ወንድማማች አጋሎ የቃየል ድንጋይ ዛሬም ደም እያፈሰሰች ነው። እነሆ ደም አፍሳሽ መሆኑን ዲያብሎስ ያን ለመናገር ያ ቀይ ዘንዶ ከፊቷ ቆመ። እነሆ ወንዝ የሚያህል ውሃ ጠጣ ይላል ያ ዘንዶ። እግዚኦ መሐረነ ክርስቶስ። ያ ወንዝ የሚያህል ውሃ የጠጣ ዘንዶ በስተኋላዋ አፈሰሰው። ዘንዶ የተባለው ሄሮድስ፣ ውሃ የተባለው የሰራዊቱ ብዛት በስተኋላዋ አፈሰሰው። በዓለም ላይ እንዳለ አዘመታቸው። እነሆ ውሃውን መሬት ረዳቻት፣ ዋጠችው። ምን ማለት ነው? በግብፅ በረሃ የሚገርማቸው የእናቴ ልጅ እመቤታችን መጀመሪያ ሄድኩ፣ 3 ወር ተቀመጥኩ ግብፅ። ቁስቋምን አየኋት። 475 ኪሎ ሜትር ነው ከካይሮ። ዋሻው ላይ ታላቅ ቤተ መቅደስ ዋሻው ላይ ሰርተው
ግብፃውያን ስጋው ደግሞ የሚፈትቱት ዋሻው ላይ ነው። ጸሎት ሲጸልዩ ደረታቸውን እየመቱ እንዲህ ሲመቱ ደረታቸውን ውስል ውጪ ይሰማል። እያለቀሱ ነው የሚቀድሱት። እኛስ እንባ የሚወጣን ደርቀናል እኮ። ለምንድን ነው የደረቅነው? ቀራንዮ ትዝ ይላቸዋል ሲፈትቱት። መሀል እግሮቹ መሀል እጆቹ 6666 ጅራፍ ተገርፉ ጎድኑን እየቆጠሩ የሳቁበት ሲፈትቱ ህብስቱን እንባቸው እየፈሰሰ እናት እግዚኦ ሲሉ ተንበርክከው አልደረት እየመቱ 185 ቀን በዚህ ኖራለች ብለው ነግረውናል ባለ ታሪኮቹ ግብፃውያን። ሾላ እመቤቴን ወታደሮቹ በመጡ ጊዜ የደበቀቻቸው ሾላ እግዚአብሔርን በተደጋጋሚ አይቻታለሁ። ዙሪያው በታንክ ነው የሚጠበቀው። እሱን ያጠበችበት ምንጭ እስካሁን አልደረቀም። እያንዳንዱ እመቤታችን ያረፈችበት ዋሻ ምንጭ አለ። ከገዳሙ አይወጣም። ለገዳሙ መነኮሳት ከብት ያረባሉ፣ አሳማ ያረባሉ። አያልቅም፣ አያንስም፣ አይደርቅም። ከአባይ በስተቀር ሌላ ቦታ ከገዳማቱ በስተቀር ሌላ ቦታ ውሃ የለም። ይህን አሳይቶኛል። ክብር ምስጋና ይግባው የኔ መድኃኒዓለም። አባቶቻችንን በአንድ ነገር አመስግኛለሁ። እንኳን ጽጌ ጾም ጾሙ ያላሉ እንኳን ያላሉ የፈቀደ ይጾማት ነው ያሉት። የእናቴ ልጅ እግዚአብሔር ነው ምስክሬ። አይኔን መግለጥ አቃተኝ። እንባዬ ዣክ 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 ወላፈን። እናቶቼ ድስት ከድናችሁት ስትከፍቱት ትንፋሹ ይገርፋል አይደለም? እንደ ጅራፍ አሸዋው ሲግል ወደ ላይ ሲመልሰው የእናቴ ልጅ ሙሽልቅ ነው የሚያደርገው። እዚህ በረሃ ነው እንዴ እመቤቴ የተቃጠልሽው እናቴ ጌታን ታቅፈሽ ከኢየሩሳሌም ማርና ወተት ከምታፈሰው ሀገር መሰደዱ ኢየሩሳሌም የመንግሥተ ሰማያት ምሳሌ፣ የገነት ምሳሌ፣ ግብፅ በረሃ የእናቴ ልጅ የገሃነም ምሳሌ፣ የሲኦል ምሳሌ። ስለምን ግብፅ ወረደ? አባታችን አብርሃም ፈርዖን ቤት ገብቶ ሳራን ወስደውበት አልቅሷልና ዘፍጥረት 12 ምዕራፍ አንብቡት። 39 ነው አንብቡት። የእናቴ ልጅ ግብፅ በረሃ ወርደው አልቅሷል። ከዛም ዮሴፍ 70 ቢሉ 76 በዮሴፍ ምክንያት ወርደው 430 ዘመን ግብፅን ደማቸው ፈሶበታል። አዳም አባቱ አብርሃም የእመቤታችን አባት አብርሃም ዳዊት የእናቴ ልጅ በተናገረው ትንቢት መሰረት ግብፅ በረሃ ወረደ። ስለምን ቢሉ በረሃ ዛሬ ገቡ የአባቶቻችንን ስደት ለመባረክ፣ የእኛን የክርስቲያኖችን መሰደድ ለመባረክ፣ የባህታውያንን ስደት ለመባረክ በረሃ ለመግባት። ባህታዊ ማለት ናዝራዊ፣ ናዝራዊ ማለት ብቸኛ ባህታዊ ድምፀ አራዊትን ግርማ ሌሊትን ጸባጋንንትን ችሎ እልም ያለ በረሃ ከወይነ ሰዓት እስኪደርስ ድረስ ቅጠል ነው የሚበላው። ጮማ እየቆረጡ ሞባይል እያማረጡ ቅልጥም እያገላበጡ ቢራ ውስኪ እየገለበጡ ከተማ ለከተማ እየፈረጠጡ ባህታዊ ሕያው እግዚአብሔርን እልም ያለ ውሸት ልባርጉ። እግዚአብሔር አምላክ ለመንጋው ለበጎቹ ማን እንደሚስማማው ያውቃል። ካህናትን ጠርቶ ሳሙኤልን ጠርቶ ሳኦልን ሹማለው። ቀጥሎ ዳዊትን ሹማለው። ቀጥሎ ሰለሞን በካህናት ተቀብተው፣ ካህናት እኮ ሹመታቸው አለ እግዚአብሔር የሚበልጣቸው የለም። ነገሥታት እዚህ ቢኖሩ ከንጉሱ ፊት መሄድ ያለበት ካህን ነው። ካህናት ናቸው ነገሥታትን የሚሾሙት። ዛሬ በእግዚአብሔር ስም የሚሾም የለም። ይብላኝለት ራሱን ለሾመ ወዮለት። ይብላኝለት በገንዘብ ለተሾመ፣ በገንዘብ ላሾመ፣ በገንዘብ ለሾመ ወዮለት። ባልተፈጠረ ጉቦ የበላ ኪስ ገብቶ የሰረቀ ያለ ምክንያት የሰው ላብ የሰረቀ አራጣ ያበደረ ወዮለት። እነዚህን ንስሐ ግቡ ብዬ አልናገርም። ስለዚህ እናቴ ልጅ የኦሪቱን ዘይት የወይራውን ዘይት በለሳን በራሱ ወዝ በላቡ የበቀለ በራሱ እጅ በተከለው በሜሮን ተለውጧል። ድሮ ሜሮኑን አባቶቻችን ጳጳሳት ኢየሩሳሌምና ግብፅ ሄደው ሲያመጡ ለአብያተ ክርስቲያናት ያከፋፍላሉ። ሕፃናቱ ክርስትና ከተነሱ በኋላ መቅደስ ገብተው ወንዱ በወንድ ሴቱ በሴት ይታተምበታል። 36ቱ ሕዋሳት ስለሚቸግር አንድ ጠብታ ለማባዛት ቅባ ቅዱሱ ላይ አድርገው ህመምተኞችን ይቀባሉ። ስለዚህ የኦሪቱን ድህነት በአዲስ ኪዳን ድህነት በሜሮን ለውጦታል። ህመምተኞች ሜሮን
በካህን እጅ መቀባት አለባችሁ። ቅባ ቅዱሱ አገልግሎቱ ለክርስትና ብቻ፣ ቀደም ለነገስታቱ መንግስት ለሁለት ነገር ያገለግል ነበር። ይሄን መስርቶልን የኛ ጌታ በኢየሩሳሌም ያንን እሾህ ይብቀልብሽ መራራ ይብቀልብሽ ብሎ የረገማትን መሬት እየዳኸ በኪደተ እግሩ እየረገጠ የኛ ጌታ ማህፀኑን እሾህ ይብቀልበት ብሎት የነበረው ማህፀን ራሱ ተኝቶ ባርኮታል። በማህፀን የእናቴ ልጅ የተባረኩ እናቶቻችን ማህፀን የልዑል እግዚአብሔር ቤተ መቅደስ ነው። እስቲ ወደ ኤልሳቤጥ ወሰድ ላድርጋችሁ። በእናቱ ማህፀን ያለ የመጥምቀ መለኮት የ6 ወር ጽንስ ጌታችን የዕለት ጽንስ በእናቱ ማህፀን ሳለ ሰገደ ለመድኃኔዓለምና ለእናቱ። ክብር ይግባው የኔ ጌታ። በእናቱ ማህፀን ነቢይ፣ ሐዋርያ፣ ባህታዊ፣ የእናቴ ልጅ ካህን፣ ሰማዕት አድርጎ ሾመው። ነቢየ ልዑል ኤርምያስ ምዕራፍ 1 ከቁጥር 1 እስከ 8 አንብቡት። ገና በእናትህ ማህፀን ሳልሰራ አውቃለሁ፣ በእናትህ ማህፀን ሳለ ቀድሻለሁ፣ ሾሜሃለሁ፣ በአሕዛብ ላይ ነቢይ አድርጌሃለሁ። ለካ ንጉሥ ሹመት የሚሰጠው በቤተ መንግሥቱ አይደለም እንዴ? አይደለም ወይ እናቴ ልጅ? አይደለም እንዴ? እስቲ ነው በሉኛ። በእጃችሁ ሲገለጡት ነው። ክብር ይግባው። ታዲያ የተቀደሱ እናቶቻችን ማህፀን የልዑል ቤተ መቅደስ ነዋ። ሹማምንቱ፣ ካህናቱ፣ ጳጳሳቱ የሚሾሙበት። ማን ዝጋለህ? ማን ክፈታለህ? ማን አዘዘህና ማህፀን ላይ ዘመትክ? እግዚአብሔር ፈርዶብህ። አላዋቂ ነው እግዚአብሔር። ዝም ብሎ ነው የሚፈጥረው። አላዋቂ ነው፣ ዝም ብሎ ይፈጥራል። ሰሎሞን 1000 ሴት ነበረው። አንዳንድ እንኳን ቢወልድ 1000 ይወልድ ነበር። ተው ወገኖቼ፣ እንስተካከል፣ ንስሐ እንግባ። ስለዚህ እናታችን ድንግል ማርያም የእኛን ስደት፣ የባሕታውያኑን ስደት፣ የካህናቱን ስደት ለመባረክ አብርሃም ያለቀሰባትን ምድር፣ ዮሴፍ ያነባባትን ምድር፣ ያዕቆብ ነፍሱም የተለየች እዛ ነው። ያን ለመባረክ ተንከራተተ። የረገማትን መሬት በደሙ በእጁ በራሱ ባረከ። ስለዚህ ሴቲቱ እግዚአብሔር ላዘጋጀላት ስፍራ ወደ በረሃ ሸሸች። ርዕሴ ውለታዋን እንዳትረሱት። ምናልባት ዘንድሮ ጽጌን ያልጾማችሁ እንዲህ ተቃጥላለች እንደሚያላችሁ የቆጫችሁ ካላችሁ ለዓመቱ ያድርሳችሁ መድኃኔዓለም ክርስቶስ። ለዓመቱ ያድርስልኝ መድኃኔዓለም ክርስቶስ። እንኳን አባቶቻችን ከጾሙ ላይ ያልደመሯት መከራ የገባው መንከራተቷ የገባው ድንጋጤዋ፣ ስቃዋ፣ እንባ አልሰማችሁትም? ቅዳሴውን እነሆ በደረቱ ላይ ወረደውን እንባሽን አሳስቢ፣ መንከራተትሽን አሳስቢ፣ መራብሽን አሳስቢ፣ መጠባትሽን አሳስቢ። አይ ስደት ክፉ ነው። እረ ስደት ክፉ ነው። መራብ አለበት፣ መጠማት አለበት። እግረ መንገዱን የተሰደደ ወገንህን አስበው። ያላችሁን እያወጣችሁ ላኩ። ስለዚህ ወገኖቼ ይህንን እያሰባችሁ ጹሟት፣ ለዓመቱ ያድርስልኝ። ከዚህ በተረፈ አንደበቴን ያከናወነ እኔ ቤተ ክርስቲያን ሲሄድ ሰው ሲያንስብኝ አልወድም። ምስጋና ይግባው። ዓይኔን ሞልቶታል። ክብር ምስጋና ይግባው። ያብዛችሁ የኔ መድኃኔዓለም። የእናቴ ልጅ እስቲ ልብ በሉ። የኔ ጌታ ቢቀዱት አያልቅ፣ ቢታገሉት አይወድቅ። ሮጦ የሚያመልጠው የለ፣ ሮጦ የሚቀድመው የለ። ይህ የበረከት ጌታ እኛን ለማዳን ይህን ያህል ተንከራቷል። ይህ የሰራችሁት ቤተ መቅደስ የእሱ ስም የሚጠራበት ወንጌሉ የሚሰበክበት፣ አቤት ለእኛ የቆረሰው ሥጋ እንዲህ የተንከራተተች እመቤታችን እንዲህ ስሟ የሚነገርበት ስሟ የሚቀደስበት ቤተ መቅደስ ነው እየሰራችሁ ያላችሁት። ሌላ ምንም አልልም። ይህ ጌታ፣ ይህ ሁሉን የሚችል አምላክ፣ ይህ ሁሉ የሱ የሆነ አምላክ እንድትጨርሱት መድኃኔዓለም ክርስቶስ በረከቱን ይስጣችሁ። እስቲ እጃችሁ ወደ ላይ ዘርጉት። በረከት ትፈልጋላችሁ አይደለም? የኔ መድኃኔዓለም የማያልቀውን በነፍሳችሁም በስጋችሁም የሚበጀውን በረከት ሙልት ያድርገው ክንዳችሁን። መድኃኔዓለም እግዚአብሔር ያበርታችሁ። የቻላችሁትን ሰጥታችሁ ጨርሱት። ቀደም እንዳልኳችሁ አባቶች ያሉ በረሃ ያሉ አባቶች አስተላልፈውብናል በእኛ ላይ። ምናልባት የእናንተ ልጅ አቤት ክብነቱ እንዴት ያምራል!
ታዲያ መቅደሱ መካከል ጉብ ብሎ ከላይ ከመሶበ ወርቁ ከጉልላቱ ጋር መንበሩ እንዲገናኝ መቅደስ ቅድስት። ብዙ ሕዝብ ይዛል ትንሽ ሕዝብ ይዛል አይባልም፣ አይነሳም። የሕዝብ ብዛት ሚስጥር ጠብቃችሁ ዙሪያውን መርገፍ እንዲገባበት አድርገው ይስሩ መሐንዲሶቹ። አናቱ ላይ መርገፍ ይኑረው። የእናንተ ልጅ አደራችሁ። ዛሬ መሐንዲሶ ምናልባት የነካሁበት ነገር ቢኖር ይቅርታ ጠይቃለሁ። እኔ አይደለሁም፣ የእግዚአብሔርን ትእዛዝ ነው የተናገርኩት። ያስተካክል። ይሄ ቢፈርስ ይሻላል ስርዓቱ ከሚፈርስ። ጥሩ ሰዓት ላይ ነው ያመጣኝ። ካፋችሁ ነጥቃችሁ ከልጆች ነጥቃችሁ የደከመባችሁ የደከማችሁበት ስለሆነ እመቤቴ ምስጢር ተጠብቆላት እንዲሰራ ስለፈለገች አገናኝታናለች። የበረሃ አባቶች ቃል ነው፣ ቃሌን አስተላልፊያለሁ። ስለዚህ እናንተ ጥሩ ሰዓት ተገናኝተናል። የሚቀጥለው ማስተካከል ብቻ ነው። ከዚህ በተረፈ አንደበቴን ያከናወነ ምስጋና ይግባው። ታግሳችሁ እንደሰማችሁን ትዕግስቱን ይስጣችሁ። ቃሉ እንደሰማችሁ የመጨረሻውን ሕይወት ቃል ለመስማት ያብቃችሁ። ቸር ያሰማን። በረከትና ትዕግስት ያድላችሁ። ለብርሃነ ልደቱም ለብርሃነ ጥምቀቱ ያብቃን። ደግሜ መመጣ ከሆነ በወደደበት ያገናኘ። ባበዛው በጨመርኩ እድሜ ይጨምርላችሁ። ባበዛው